ዛሬ ቪዲዮአችን ስምንቱን የካርማ ህጎች ነው የምናየው። ባለፈው ሳምንት ምን እንደሆነ ካርማ አይተናል። በአጭሩ ለማስታወስ ያህል ካርማ ማለት አክሽናችን እያንዳንዱ የምናደርገው አክሽን ነው እና እያንዳንዱ በኢንቴንሽን የምናደርገው አክሽን የራሱ የሆነ ውጤት አለው። It's like cause and effect ነው። ጥሩ ስንሰራ ጥሩ ነገር ይመጣል ህይወታችን ላይ፣ መጥፎ ነገር ስንሰራ ደግሞ መጥፎ ነገር ተመልሶ ይመጣል። ዛሬ ስምንቱን ህጎች እናያለን። የመጀመሪያው ህግ ትልቁ ህግ በመባል ይታወቃል እና ምንድነው ያ? እኛ የምንዘራውን ነገር ነው የምናጭደው። ልክ ገበሬ አንድ ነገር ዘርቶ እንደሚያጭደው እኛም ደግሞ በየቀኑ በየደቂቃው የምናደርገውን ድርጊት የምናጭደው እንደ ድርጊታችን ሁኔታ ነው። ጥሩ ነገር ስናደርግ ጥሩ ነገር እናጭዳለን። መጥፎ ነገር ደግሞ ከሆነ መጥፎ ነገር ይሆናል። ለምሳሌ አንድን ሰውን ብንረዳ ከዛ ሰው ላይሆን ይችላል ተመልሶ እርዳታ የምናገኘው፣ ግን ሌላ ሰው ደግሞ እኛን ይረዳናል። ገንዘብ ሊሆን ይችላል። በዚህ በኩል በደግነት ገንዘብ ስንረዳ፣ በዚህ ደግሞ ያላሰብነው ነገር ገንዘብ ይመጣልናል። ገንዘብ ብቻ ወይም ደግነት ብቻ ሳይሆን በሁሉ ነገር በምናደርገው ነገር የምንነካው የምናደርገው ነገር በሙሉ ተመልሶ ይመጣል። ሁለተኛው ህግ says the law of creation ምን ማለት ነው? እኛ አትራክት የምናደርገው ህይወታችን ላይ የምንፈልገውን ነገር ሳይሆን ኦልሬዲ የሆነውን ነገር ነው። ምን ማለት ነው? ለምሳሌ አንድ ሰው ሃፒነስን የሚፈልግ ሰው አለ በጭንቅላቱ፣ ግን ደግሞ ውስጡ በጣም ሳድ ፐርሰን ነው። ስለዚህ ምንድነው ይሄ ህግ የሚለው? እሱ ኦልሬዲ ሰውየው ሳድ ስለሆነ አትራክት የሚያደርገው ሳድ የሆነ ነገር ነው። just because ደስተኛ መሆን ስለሚፈልግ ደስታን አትራክት ሊያደርግ አይችልም፣ ምክንያቱም እሱ ውስጡ ደስተኛ ስላልሆነ። ስለዚህ ምንድነው መፍትሄው? ራሱን ያ ሰው has a control ራሱን ደስተኛ ማድረግ። እንደዛ ደስተኛ መሆን ሲጀምር ደስታ የሚሰጡ ነገሮች በህይወቱ ውስጥ መምጣት ይጀምራሉ። ወይም ደግሞ ሌላው አንድ አይነት ምሳሌ ነው። ይሄም አንድ ሰው በጣም የሚናደድ የሚቆጣ ሰው ከሆነ ሁልጊዜ የሚያጋጥመው ነገር የሚያናደድ፣ የሚያስቆጣ፣ ከሰው ጋር የሚያጋጭ ነገር ነው። because እሱነቱ ያ ስለሆነ ነው። probably በጭንቅላቱ እሱ የሚፈልገው ሌላ ነገር ሊሆን ይችላል፣ ግን ደግሞ ውስጡ እንደዛ ስለሆነ ያንን ነው አትራክት የሚያደርገው። በጣም ኢምፖርታንት ነገር ነው ይሄ አባባል። በደንብ ሪሊ ከውስጣችሁ ከገባችሁ ብዙ ጊዜኛ የሆነ ነገር እንፈልጋለን፣ ግን ደግሞ ለምሳሌ ብዙ ሰዎች ስለ ገንዘብ እናውራና ገንዘብ በጣም መስራትና በህይወታቸው ላይ ገንዘብ በደንብ እንዲኖራቸው ይፈልጋሉ። ግን ደግሞ ውስጣቸው ሁል ጊዜ የድህነት አስተሳሰብ፣ ስለ ድህነት፣ ስለ እጥረት I can't afford ይሄን ነገር፣ ሁሌም ስለ ገንዘብ ችግር የሚያወሩ ከሆነ who they are ውስጣቸው ችግር ነው። ስለዚህ ችግርን ነው የሚስቡት። ወይ ለምሳሌ የመኪናቸው ጎማ ይበላሻል or ሌላ በቃ ወጪ የሚያስወጣ ነገር ላይ ዝም ብሎ ሀፕን ያደርግባቸዋል። ግን still ይሄ ህግ የሚለው we have the power ያን ነገር መቀየር። አንድ ሰው በጣም ከምናስበው በላይ ኮንትሮል አለው የውስጡ የሚያወራውን ጭንቅላት ውስጥ ማንነቱን ለመቀየር። ልክ ውስጣችን ያለውን ነገር ልክ እንደምንፈልገው ነገር መቀየር ስንጀምር አጠገባችን ያሉት ነገሮች በሙሉ ይቀየሩና ልክ ማግኔት ሜታልን አትራክት እንደሚያደርገው ሁሉ እኛም ያንን ነገር አትራክት ማድረግ እንጀምራለን።
ግን አትራክት ከማድረጋችን በፊት አንድ ነገር አትራክት ማድረግ የምንፈልገውን ነገር ውስጣችን መሆን አለብን እኛ ራሳችን። ሶስተኛው ህግ the law of humility ይባላል። ምንድነው ይሄኛው? በጣም ሬዚስት የምናደርገው ነገር ፐርሲስት ያደርጋል። ምን ማለት ነው? አንዳንድ ጊዜ በህይወታችን ውስጥ የሆነ ችግር እንዳለ እያወቅን ግን ደግሞ ያንን ያለብንን ችግር መጋፈጥ አንፈልግም። ለምሳሌ እንበል አንድ ሰው መጠጥ ችግር አለበት እንበል፣ ይጠጣል በጣም ያ ሰው ግን ደግሞ ጠጪ እንደሆነ አያምድ። እኔ እኮ መጠጣው ዋንስ ኢን አ ዋይል ነው መጠጣው ምናምን ብሎ ራሱን ይዋሻል፣ ራሱን ያሞኛል። አንለስ አንድ ሰው ያለበትን ችግር ፊት ለፊት መርምሮ ካላወቀና አምኖበት መፍትሄ መፈለግ አለብኝ እስካላለ ድረስ ያ ችግር በጣም እየተለቀ ነው የሚሄደው። እና ይሄኛው ህግ የሚለን whatever ውስጣችን ያለው ችግር ካለ ፕሮብለማችንን መጀመሪያ አድሚት ማድረግ አለብን ፕሮብለም እንዳለን። ከዛ በኋላ ነው ያንን ስናውቅ within us we have the power ያንን ችግር ፊት ለፊት ፌስ ለማድረግ እና ሶሉሽን ፈልገን ከዛ ችግሩ ስለማውጣት እኔ እንደዚህ አይነት ሰው ነኝ፣ እንደዚህ አይነት ችግር አለብኝ ብለን እውነተኛ ሆነን ወደ ውስጣችን ተመልክተን ችግራችንን ፌስ ካላደረግነው መቀየር አንችልም። እና ይሄ በጣም ኢምፖርታንት ህግ ነው። አራተኛው the law of growth ነው። ይሄ ደግሞ የሚለው wherever የምንሄድበት ቦታ you always take ራስን with you። ምን ማለት ነው? ለምሳሌ አንዳንድ ሰዎች ህይወታቸውን እንደሚፈልጉት ሳይሆን ሲቀር፣ ለምሳሌ only ኮኔ ይሄን ስቴት ጥዬ በወጣ፣ ይሄን ሀገር ጥዬ ብሄድ፣ ወይም ደግሞ ይሄንን ከዚህ ስራ እኮ በወጣ ነገሮች ይቀየሩልኛል፣ እንደዚህ እኮ ባደርግ እንደዚህ ይሆናል ብለው እንላለን። at some point ላይፋችን ላይ እንደዚህ አይነት ነገር እንላለን። ግን ይሄ ህግ የሚለው ምንድነው? ምንም አይነት ቦታ ብትሄድ፣ ምንም አዲስ ነገር ብትቀይር፣ ግን you always take ራስን with you። ስለዚህ ምንድነው አድርጎ የሚለው unless ራሳችንን ፈትሸን ወደ ውስጣችን አይተን ጭንቅላታችንን አስተሳሰባችንን ካልቀየርን በቀር ምንም ነው ማረር የትም ሄድን፣ ቦታ ቀየርን፣ ስራ ቀየርን፣ ጓደኛ ቀየርን፣ ምን ሁሌ ራሳችን ስለሆነ ራሳችን መቀየር እንጂ ያለብን ከውጭ ያለው ነገር ውስጣችን ነው መቀየር ያለበት። ስለዚህ ከንቱ ልፋት ነው ስራ መቀየር ወይም ሀገር መቀየር ወይም ይሄንን ማድረግ ራሳችንን ሳንቀይር። አምስተኛው ህግ it's about responsibility. It says ህይወታችን የራሳችን ስራ ውጤት ነው for the most part። አንዳንድ ጊዜ of course ህይወት ሊወረውርልን ይችላል situation፣ ግን for the most part ራሳችን responsible ለምናደርገው ነገር። ስለዚህ አንድ ነገር ሲፈጠር ከስህተቱ ወይም ከሆነው ነገር ትምህርት አግኝተን በጸጋ ማለፍ ነው ያለብን። ከዛ በኋላ አስተሳሰባችንን ማስተካከልና better ለመሆን ከዛ ትምህርት ወስደን እንጂ ጸጸት ምንም አይጠቅመንም። ይሄ ህግ የሚያስተምረን አሁንም again ሁሉ ነገር የሚለው ወደ ውስጥ እንድንመለከትና ወደ ውስጣችን አይተን ራሳችን ነገሮችን መቀየርና ማሻሻል እንደምንችል፣ ሲቹዌሽን ደግሞ ሲመጣብንም እኛ ራሳችን እንኳን ሪስፖንሲብል ባንሆን ኮንትሮል ማድረግ እንችላለን እንዴት ሪስፖንድ እንደምናደርግ። አንዳንድ ጊዜ out of control የሆኑ ነገሮች በህይወታችን ላይ ሊመጡብን ይችላሉ። ግን ስለመጡ እኛም እንደ ሲቹዌሽኑ መሆን የለብንም።
ፈጣሪ ለኛ የሰጠን ችሎታ ምንድነው? እንዴት ሪአክት እንደምናደርግ ኮንትሮል ማድረግ እንችላለን። ይሄ ህግ የሚለው ስለዛ ሪስፖንሲቢሊቲ ነው። to react በረጋ ባለና ካም በሆነ ሁኔታ because ማንም አያስገድደንም እንዴት ሪስፖንድ እንደምናደርግ። ምንም የከፋም ነገር ቢመጣም እንደፈለግነው አንድ ነገር ሃንድል ማድረግ ስለምንችል። ስድስተኛው ህግ the law of connection. Everything we do somehow connect ነው ከፓስታችን ጋር ከፕሬዘንት ሞመንት እና ከፊውቸር ጋር። እንዴት ነው? ለምሳሌ እያንዳንዱ ቾይስ የምንወስነው በትንሹም ሆነ በትልቁ ኤቭሪ ሞመንት ከኔክትድ የሆነ ነው። እንዴት ነው? ለምሳሌ ምግብ ለመብላት ጥሩ ልብላ ወይስ ጃንክ የሆነ ፉድ ልብላ ብለን እንወስንና እንበላለን። ግን አንድ ሰው ጤናኛ ወይም ጤናማ ሰውነት አለው የምንለው all those choices በበላን ቁጥር ምን አይነት ቾይስ እያወሰንን ጤነኛ በላን ጥሩ ያልሆነ ምግብ በላን ያ ሁሉ ተደማምሮ ነው አንድ ሰው ጤነኛ የሚሆነው። እና በእያንዳንዱ ነገር በምናደርገው ኤቭሪ ሞመንት በህይወታችን ውስጥ ቾይስ አለን። እያንዳንዱ ቾይስ ተደማምሮ ህይወት ይፈጠራል። የኔ ህይወት እንደዚህ ነው፣ ህይወቴ እንደዚህ ነው የምንለው the combination of እነዛ በሙሉ ቾይሶች ናቸው። ለምሳሌ ሰክሰስፉል ሰዎችን ብታዩ ወይም every success behind it ምን አለ? ሰዎች every moment ሲወስኑት የነበረው ውሳኔ ተደማምሮ ነው ሰክሰስ የሆነው። እና እያንዳንዱ ሞመንት ላይ የሚቀርብልንን opportunity underestimate አናደርገው። ምክንያቱም that choice ነው ተደማምሮ ጥሩ ህይወት ወይም መጥፎ ህይወት የሚያደርግልን ህይወታችንን። ሰባተኛው ህግ the law of focus ምንድነው የሚለው? በአንድ ጊዜ ሁለት ነገሮች ላይ ፎከስ ማድረግ አንችልም። እንደምታውቁት ህይወት በጣም በዲስትራክሽን የተሞላ ነው። ከሶሻል ሚዲያ ጀምሮ ቤተሰብ፣ ልጆች ያለን ደግሞ ልጆች፣ ጓደኛ ያለን ጓደኞች ነንስታፕ በቃ ሁል ጊዜ ዲስትራክሽን አለ። ግን all this distraction ደግሞ ኤነርጂያችንን ይወስድብናል። እና ይሄ ህግ ምንድነው የሚለው? በህይወታችሁ ጥሩ ቦታ መሄድ የምትፈልጉ ከሆነ ፎከሳችሁን አንድ ነገር ላይ አድርጉ። when you do that magic happen ያደርጋል። ያ ሁሉ ኤነርጂ የወጣው አንድ ነገር ላይ ስለሆነ ውጤት ይገኝበታል። ከዛ አንድ ነገር ፎከስ በደንብ ያደረግነው እና የምናደርገው ደግሞ of course ፎከስ ስናደርግ በጣም ኢምፖርታንት የሆነ ነገር በህይወታችን ስለሆነ magic happen ያደርጋል። ስምንተኛው the law of giving and hospitality። ይሄ ምንድነው? ዋናው ሜን አይዲያው የዚህ ህግ እያንዳንዱ የምንሰራው ነገር እምነታችንን እና ኢንቴንሽናችንን ያሳያል። እና when we do ህይወታችን ውስጥ በጣም ኢምፓክትፉል ሚኒንግፉል የሆነ ህይወት መኖር ምንፈልግ ከሆነ ስናደርግ አንድ ነገር ሰልፍለስ ሆነን ነው ማድረግ ያለብን፣ ከልባችን ምንም ነገር ሳንጠብቅ ሪተርን። አሁን አንዳንድ ጊዜ ሰዎች ነንና አንድ ነገር ስናደርግ እንጠብቃለን ለአንድ ሰው ለምሳሌ ፌቨር ካረግንለት ያ ሰው መልሶ ያንን ፌቨር እንዲከፍለን እንጠብቃለን። ግን ይሄኛው ላው እንደዛ አይደለም የሚለው። ሰልፍለስ ሆነን አንድ ነገር ስናደርግ ራሱ the creation አይቶ ወደኛ መምጣት ያለበት ተመልሶ ይመጣል እንጂ እኛ ግን ምንም ነገር ሳንጠብቅ ነው ማድረግ ያለብን። ደግሞ መስጠት ማለት እኛ ሁሌ የምናስበው the first thing ጭንቅላታችን ውስጥ የሚመጣው ገንዘብ ነው። but it's not ገንዘብ ብቻ። it could be wisdom ማካፈል ይሆናል። ጊዜያችንን ወስደን ጆሮአችንን በመስጠት
ያዘነ ወይም የተቸገረ ሰው ካለ ስቶሪውን መስማት ነው። ሰውን ኢንካሬጅ ማድረግ ሊሆን ይችላል። ከዛ ደግሞ በደግነት መስጠት የምንችለው ነገር ካለ መስጠት ነው። እና ይሄ ምንም ነገር ኮስት አያደርገንም። ደግነት ኮስት የሚያደርግ ነገር አይደለም። ኢንፋክት አንዳንድ ጊዜ ሰልፍለስ ሆነን ስንረዳ ወይም ስናደርግ የሆነ ነገር we think በቃ ምንም ሪተርን ምንም አልመጣልንም ብለን እናስብ እንችላለን። ነገር ግን እኛ ውስጣችን ኤምቲ አይሆንም ያንን ስናደርግ። ምክንያቱም ሁል ጊዜ ይሄን ፊሊንግ አም ሹር ሁላችንም የምናውቀው ነገር ነው። ምንም ነገር ሳንጠብቅ ለአንድ ነገር ስናደርግ ለሰው ውስጣችን የሚሰማን በጣም ደስተኛነት፣ ደስታና በቃ ፐርፐስ ያለን ነው የሚመስለን። ያንን ፊሊንግ ምንም ገንዘብም እንኳን አይተካውም። because ያ ፊሊንግ ደግሞ የሚመጣው እውነተኛ እኛ ውስጣችን ማንነታችን እንደዛ ስለሆንን ነው። እውነተኛ ማንነታችን ደግና ጊቨር ስለሆንን ማለት ነው። እንግዲህ ለዛሬ እነዚህ 8 የካርማ ህጎችን ካየን ሌላችም I think 4 or 5 የሚሆኑ more አሉ። but እነዚህ ናቸው ዋናዎቹ እኔ ፒክ ያደረኳቸው። በሚቀጥለው በሌላ ፕሮግራም በሌላ ቪዲዮ እስክንገናኝ ድረስ አመሰግናለሁ።